ለእናንተ የማይጠቅማችሁ ከሆነ ለምን እናያለን? ቀናነትን ብቻ የሚጠይቅ ስራ ነው። ምንም ወደ 255,000 ሰብስክራይብ አግኝቷል ማለት ነው። why don't you go and subscribe me ሲባል ምንድነው የሚያስበው? ላይ ሰላም እንዴት ናችሁ? ውድ የዮዲ ብሎግ ዩቲዩብ ቻናል ተከታታዮች እንኳን በሰላም መጣችሁ። ዛሬ እንግዲህ በአዲስ ቪዲዮ ተመልሰን መተናል ማለት ነው። የዛሬ ቪዲዮአችን እንግዲህ የሚሆነው ትንሽ እናወራለን። ከሌላው ጊዜ የተለየ ቪዲዮ ነው። ያው ቁጭ ብዬ ነው የማወራው። ዛሬ አንድ ትንሽ ነገር መናገር ፈልጋለሁ። ይሄን ዩቲዩብ ቻናል ከከፈትኩ በኋላ እንግዲህ ትንሽ ለውጦች አይቻለሁ። የተወሰኑ ሰብስክራይቦች አግኝቻለሁ። እንዲሁም የተወሰነ ቪዲዮ እይታ አግኝቻለሁ። ለሱ በጣም ላመሰግናችሁ እወዳለሁ። ነገር ግን ስቲል ያው ፕሮግረስ ያስፈልገዋል ሁሉም ነገር፣ ግን ስቲል ትንሽ ወደኋላ የመሄድ ነገር አለ እና የእናንተን እገዛ ድጋሚ ለመጠየቅ መጥቻለሁ ማለት ነው። ዛሬ እንግዲህ ላወራ የፈለኩት ነገሮች ያው ነገር ብቻ ብዬ አንድ ነገር ብቻ እንደሆነ ማድረግ አልፈልግም። ነገሮች አሉ ማለት ነው። ስለዚህ እናንተም በዚህ ሀሳብ ላይ ካላችሁ፣ በዚህ እኔ ባነሳሁት ሀሳብ ላይ የተለያየ ሀሳብ ካላችሁ ኮሜንት መስጫው ላይ ማስቀመጥ ትችላላችሁ ማለት ነው። እንወያይበት። የመጀመሪያው ሀሳቤ ምንድነው? ለምንድነው እኛ ሀገር ላይ ያሉ ትንንሽ ኮንቴንት ክሬተሮች ወይም ደግሞ ዩቲዩበሮች ሊሆን ይችላል፣ ማንኛውም ሰው ሶሻል ሚዲያ ላይ መጥቶ ልስራ የሚል ሰው ላይክ ማበረታታት የሚያቀተን። በዚህ በፊት አንድ የተገነዘብኩት ነገር አለ። አይሾ ስፒድ ሁላችንም እናውቀዋለን። ወደ ኢትዮጵያ የመጣ ጊዜ ላይ በ4 ሰዓት ስትሪም ባረገባቸው ጊዜያቶች ውስጥ ወደ 255,000 ሰብስክራይብ አግኝቷል ማለት ነው እና ያ ማለት በጣም ትልቅ ቁጥር ነው። ስለዚህ እንደዚህ ለውጪ ሰዎች ከውጪ ለመጡ ሰዎች ይሄን ያህል ድጋፍ እያደረግን ከሆነ ለምንድነው ለሀገራችን ሰዎች ለሀገራችን ዩቲዩበሮች ሶሻል ሚዲያ ላይ የሚሰሩ ሰዎችን ሰፖርት ማድረግ የሚያቀተን ማለት ነውና አይኖ በጣም ያው ሁሉም ሰው የሚፈልገውን ነገር ብቻ ነው ማየት የሚፈልገው። ለምሳሌ እኔ የምለቃቸው ኮንቴንቶች ለእናንተ የማይጠቅማችሁ ከሆነ ለምን እናያለን ብላችሁ ልታልፉት ትችላላችሁ። ነገር ግን እንዲሁ እንደ ሰውኛ ኦኬ እቺ አዲስ ጀማሪ ሌስ ሰፖርት ሄር እና በረታታት ብላችሁ ካሰባችሁ ግን ሰብስክራይብ አርጋችሁ ላይክ አርጋችሁ ኮሜንት በርቺ ብላችሁ አስባችሁልኝ ማለፍ ትችላላችሁ ማለት ነውና ያንን ነገር ማድረግ ለምን ያቀተናል ነው የመጀመሪያው ጥያቄ። ያው ግራ ስለሚገባኝ ነው። በቃ ምንም ቀናነትን ብቻ የሚጠይቅ ስራ ነው። ምንም ያን ያህል ረጅም ሰዓት የሚወስድ ነገር አይደለም። ከ3 ሰከንድ ያልበለጠ ሰዓታትን ብቻ የሚወስድ ነገር ነው። ገብቶ ያንን ሰው ሰብስክራይብ አድርጎ ኮሜንቶቹ ላይ ገብቶ የተወሰኑ የማበረታቻ ጽሁፎችን ጽፎ ወይ ደግሞ ቪዲዮውን ግማሽ ያክል ድረስ አይቶ የማውጣት ነገር በጣም ትንሽ ነገርና ቀናነትን ብቻ የሚጠይቅ ነገር ስለሆነ ማለት ነው። እንግዲህ ሁለተኛው ሐሳቤ ደግሞ ማለት ነው እንግዲህ አሁን ትንንሽ ዩቲዩበሮች ብዙ ሰው ሶሻል ሚዲያ ላይ መስራት ይፈልጋል። ምክንያቱም ሶሻል ሚዲያ ላይ አሁን ላይ ከሁሉም በተሻለ ገንዘብ እየተሰራ ስለሆነ ማለት ነው። ስለዚህ ለምንድነው እርስ በርሳችን ማንረዳዳው? ብዙ ጊዜ ኮሜንቶች ላይ እኔ የምማረገው ነገር ስለሆነ ነው። ኮሜንቶች ላይ የገባሁኝ ሰብስክራይብ አርጉኝ ይላለው የተለያዩ የሰዎች ቪዲዮዎች ላይ በመግባት ማለት ነው። ግን ያንን ኮሜንቴን አይቶ ላይክ አርጎ ብቻ የሚያልፍ ሰው አለ። why don't you go and subscribe me? ማንኛውም ሰው ዩቲዩብም ሆነ ሶሻል ሚዲያ ላይ የሚሰራ ሰው ሶሻል ሚዲያ ፕላትፎርሞች ላይ መጥቶ ቪዲዮ ሲለቅ ሰው ያይልኛል፣ ሰው አይቶ እንትን ይሰጠኛል፣ ኮሜንት ይሰጠኛል ብሎ አስቦ ነው ያበረታታኛል ብሎ ነው የሚለቀውና ዝም ሲባል ምንድነው የሚያስበው? ላይክ የሚሰማውን ነገር ያው መገመት አያቅተንም ማለት ነው። ስለዚህ ድጋፋችሁን እንሻለን፣ ስፔሻሊ ትንንሽ ክሬተሮች የሆኑ ሰዎች ማለት ነውና ያንን ነገር ለማለት እወዳለሁኝ። እንግዲህ የዛሬው ቪዲዮ በጣም አጭር ነው። ያው እንግዲህ ያለኝን ቅሬታም ልበለው ሐሳብም ልበለው ለማውራትና ለመናገር ብቻ ነው የመጣሁት ማለት ነው። ስለተከታተላችሁን በጣም አመሰግናለሁ። ይሄ ቪዲዮ ላይክ፣ ሼር ማድረጋችሁ እንዳትረሱ፣ ማበረታታችሁን እንዳትረሱ፣ ሰብስክራይብ ማድረግም እንዳይረሳ። ይሄ ቪዲዮ ከደረሳችሁ በጣም አመሰግናለሁ። ባይ ባይ። በሚቀጥለው ቪዲዮ እስከምንገናኝ